መጽሐፈ ኩፋሌ ምዕራፍ 6 ከቁጥር 3 ጀምሮ ብንመለከት የሰው ልጅ ወይም ደግሞ አዳም 930 ዓመት ኖሮ 70 ዓመት ለ1000 አጉድሎ እንደሞተ ይናገራል ማለት ነው። 70 ዓመት የሚሞላልን እንፈልጋለን ማለት። ስለዚህ በዚህ ምክንያት 9 ሆኗል ማለት ነው። ዓለማችን 9 ሆኗል። አይሞላም። 10 ልናደርገው አንችልም። የመጀመሪያው ሰው አዳም እንግዲህ የሁላችንም ባህሪ የሚወክል ነው ማለት ነው። ለምሳሌ አዳም ወደቀ አይባልም በክርስትና ውስጥ። አዳም ወደቀ ከተባለ ጠቅላላ የሰው ልጅ ወደቀ እንደማለት ነው የሚወሰደው ማለት። ስለዚህ አዳም ማለት ህዝብ ማለት ነው። ዛሬ በስተን ይሄን ያህል ዓለምን የሞላ ነው ህዝቦች በሙሉ ምንም ከአዳም የተለየን ማንነት የለንም ማለት ነው። አዳማዊ ነን ማለት ነው። ወይም ደግሞ አዳሞች ነን ማለት ነው። አዳም የሁላችንም የሴትንም የወንድንም ባህሪ ጠቅልሎ የያዘ ማንነት ነው ማለት ነው። ስለዚህ በእኛና በአዳም መካከል ምንም አይነት ልዩነት የለም። አዳም ወደቀ ስንል እኛ የሰው ልጆች በጠቅላላ እንደወደቅን መረዳት ሊኖረን ይገባል ማለት። ይሄ ትልቅ መሰረት ነው ለክርስትና ማለት ነው። በተለይ ከአይሁዳውያንና ከእስልምና የምንለይባቸው ዋናው ምክንያታችን ይሄ ነው። ዋናው የመሰረት ይሄ ነው ማለት ነው። አዳም ማለት እኛ ማለት ነን ማለት። አዳም እንደ ግለሰብ አይታይም ማለት ነው። በክርስትና ውስጥ አንዳንድ ግለሰብ አይታይም፣ እንደተለየ ግለሰብ አይታይም ማለት። ወይ ጎበዝ እንደሆነ ወይ ሰነፍ እንደሆነ ግለሰብ አይታይም። እንደ ሰው ልጅ ነው የሚታየው አዳም በክርስትና ውስጥ። በቃ የሰው ልጅ ነው አዳም ማለት የሰው ልጅ ማለት ነው። ስለዚህ አዳም በግል ወይም ደግሞ በራሱ በአንድ አካሉ ብቻ የወደቀ አይደለም። በሰው ልጅ ባህሪ ላይ ጠቅላላ ተጽዕኖ የሚፈጥር ነገር ነው ማለት ነው። በአዳም የሆነው ማለት ነው። ይሄ ማለት ምን ማለት ነው? አዳም ወደቀ ማለት ባጭሩ የሰው ልጅ ወደቀ ማለት ነው። አዳም ተነሳ ማለት እንደዚሁ ደግሞ መልሶ የሰው ልጅ ተነሳ ማለት ነው። ስለዚህ አዳም ስንል ምንጊዜም የሰው ልጅ ነው። ስለዚህ አዳምን አንወቅስም። እኛ ዛሬ አዳምን መውቀስ አንችልም። አዳም ከኔ ከሱ በልጣለሁ እኔ እኮ አልበላም ነበር ማለት አንችልም። ባይበላ ኖርም አንልም። በቃ በልተ እኛ ነን። በቃ በአዳምና በእኛ መካከል ምንም አይነት ልዩነት የለም ነው። እንግዲህ ይሄ በመሆኑ ምክንያት እኛ ብዙ ተረቶች አሉን። ከዛ ተረት መካከል እንግዲህ የሚያስገርም ተረቶች አሉን። የመጀመሪያው ዓለም አትሞላም 9 ናት እንላለን ማለት። ዓለም አትሞላልንም 9 ናት። ስለዚህ ምንም አንጨናነቅ፣ ባለን ነገር እንደሰት፣ ባለን ነገር ሰላማዊ እንፍጠር፣ ሰላምን እናገኝ፣ ደስተኛ እንሁን የማለት ትርክቶች አሉን ማለት ነው። በትረካ መሰረት ይሄ የመጣው ከዚህ ከሰው ልጅ ውድቀት አንፃር ነው ማለት ነው። የሰው ልጅ እንዴት ነው ይሄንን 9 ላይ የቆመው 10 ያልሆነልን ለምንድን ነው የሚለው ነገር ጥያቄ ብናመጣ እንግዲህ የመጀመሪያው ሰው አዳም ወይም ደግሞ የሰው ልጅ ሰው የመሆን ሂደት ውስጥ ሳለ በዛ ቀን ውስጥ ሰው የመሆን ሂደት ውስጥ ሳለ በዛ ወድቋል ነው። ሳይሞላ ሂደቱ ሳይፈጸም ሰው የመሆን ስርዓቱ ሳይፈጸም ምን ብሏል? ውድቀት አግኝቶታል ነው። ውድቀት አግኝቶታል። እንግዲህ ብዙ ክርስትና ክፍልፋዮች ይህንን መጽሐፍ ቅዱስ ባይቀበሉትም ለምሳሌ መጽሐፈ ኩፋሌ ምዕራፍ 6 ከቁጥር 3 ጀምሮ ብንመለከት የሰው ልጅ ወይም ደግሞ አዳም 930 ዓመት ኖሮ 70 ዓመት ለ1000 አጉድሎ እንደሞተ ይናገራል ማለት ነው። ይሄንንም ያለበት ምክንያት ከታች መልሶ ያስረዳል ማለት ነው። ምን ይላል? በመጽሐፍ ቅዱስ በኦሪት ላይ የተጻፈውን ይጠቅሳል። ለምሳሌ ይህን ክፉና ደግ የሚያሳውቀውን ዛፍ እንዳትበላ ባለበት በዛ ቀን በበላህባት ቀን ትሞታለህ ወይም ደግሞ ትወድቃለህ የሚል ነገር መነገሩን እዛው ላይ እንደ ምክንያት ያነሳል ማለት ነው። ይሄ መጽሐፍ በዛ ቀን ስለተባለ በዛ ቀን ወድቋል የሰው ልጅ። የዛ ቀን ሲወድቅ ያን ጊዜ እድሜው ስንት ነው? የሰው ልጅ አዳም እድሜው 930 ዓመት ነበር ነው። 930 ዓመት ነው። 70 ዓመት አልጨረሳትም። 1000 አልሆነችም። 1000 ሆና አልተሟላችም የሚል ዝንባሌ አለን ማለት ነው። ስለዚህ መጽሐፈ ኩፋሌ 930 ዓመት ኖረን ለ1000 ዓመት 70 ዓመት እንዳጎደልን ይነግረናል ማለት ነው። እንግዲህ 1000 ዓመት እንዴት ነው የእግዚአብሔር ይሄንን እንግዲህ በአዲስ ኪዳን ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ከቁጥር 8 ላይ በእግዚአብሔር አንድ ቀን በ1000 ዓመት አንድ ቀን እንደሆነ ይናገራል። በእግዚአብሔር በእኛ ዘንድ ደግሞ የእግዚአብሔር አንዱ ቀን 1000 ዓመት ለሆነ ለኛ 1000 ዓመት እንደሆነ ይናገራል ማለት ነው። ስለዚህ ያቺ እግዚአብሔር ትእዛዝ የሰጠባት ቀን 1000 ዓመት እድሜ ያላት በእኛ ማለት ነው። 1000 ዓመት እድሜ ኖሯት በ1000 ውስጥ እየኖረ ያለ አዳም 930 ላይ ውድቀት አገኘው። ወይም ደግሞ በዳይብሎስ ሽንገላ መሰረት ሔዋን በልታ እንደገና ለአዳም ያበላችበት ሰዓት 930 ዓመት እድሜ ላይ ነው። 70 ዓመታን ሳያገኛት ወድቋል።
ከእግዚአብሔር ስርዓት ወጥቷል። ከእግዚአብሔር ስርዓት ስለወጣ ያ 70 ዓመት አልተፈጸመም። እግዚአብሔር ለምሳሌ ምን ምሳሌ ላድርግ እዚህ ጋር የሴት ልጅ እርግዝናን ወይም ደግሞ ማህፀንን ብንመለከት 9 ወር ከ5 ቀን መቆየት ያለበት አንድ ህፃን ልጅ ገና በ8 ወር ወይም ደግሞ በ7 ወር ተወለደ እንደማለት ማለት ነው። ተወለደ እንደማለት እንግዲህ እግዚአብሔር ሰው እንድንሆን ያስቀመጠልን ማህፀን አለ ወይም ደግሞ ያ ስርዓት አለ። ያንን ስርዓት ሳንጨርስ በዛ በስርዓት ውስጥ ሳለን ጨንግፈን ባልተፈቀደ ቀን ላይ ባልተፈቀደ ወይም ደግሞ መውጣት ካለብን ቀን ቀድመን ስለወጣን ከዛ ያ ጉድለት አግኝቶናል ማለት ነው። ማህፀን ውስጥ መኖር የነበረብን 1000 ዓመት ነው። እኛ የኖርነው ግን 930 ነው። ስለዚህ 70 ዓመት የሚሞላልን እንፈልጋለን ማለት። ስለዚህ በዚህ ምክንያት 9 ሆኗል ማለት ነው። ዓለማችን 9 ሆኗል። አይሞላም። 10 ልናደርገው አንችልም። ወይም ደግሞ በሌላ አባባል ፍጹም የተረጋጋ ፍጹም ሰላማዊ ህሊና ፍጹም ደስተኛ እነዚህ ፍጹም የሚባሉ ነገሮችን ማግኘት ይከብደናል ማለት ነው። ስለዚህ ባለን ለመደሰት እንሞክራለን ማለት ነው። ሲጨንቀን በጣም ስንጠበብ በጣም ብዙ ፈተናዎች ችግሮች ስንገባ በቃ ባለ ልደሰት የሚል በሱ ልደሰት የሚል ሐሳብ እንይዛለን ማለት ነው። እንግዲህ ይሄ የሆነበት ምክንያት አዳም ወይም ደግሞ የሰው ልጅ ከመጀመሪያው ከእግዚአብሔር ሰው እንድንሆን ከሰራለን ስርዓት ሳንደርስ ያለ ጊዜው ስለወጣን በዚህ ምክንያት ጉድለት አግኝቶናል። እግዚአብሔር ሊሰጠን የሚችለውን ነገር አልሰጠንም። ስለወጣን ከቤት ከሚፈለግበት ቦታ ስለወጣን እዛ ቦታ ላይ ነው መስጠት የሚችለውን ነገር ሊሰጠን የሚችለው የነበረው ሳይሰጠን ጨንግፈን ቀርተናል ማለት ነው። ስለዚህ በዚህ ምክንያት ውድቀት አግኝቶናል። ስለዚህ የሰው ልጅ ወደቀ የምንልበት አንዱ ይሄን አዳምን ብቻ ተወቃሽ አናረግም። አዳም ብቻ ይወቀስ የሚል የክርስትና አስተምሮ የለም ማለት ነው። አዳምና እኛ አንድ ነን። በአዳምና በእኛ መካከል ምንም አይነት ልዩነት የለም። በመውደቅ አንድ ነን፣ በሆነ ነገር በማግኘትም አንድ ነን፣ በባህሪ ማለት ነው። ምናልባት የግል ህይወት የሚባለው እንግዲህ የግል ህይወት የሚባለው ይሄ አመጋገብ፣ የትዳር ህይወታችን፣ ልጅ አወላለዳችን፣ የተለያዩ ነገሮች እነዚህ እንደ ግል ሊታዩ ይችላሉ። እንደ ሰው እንደ ባህሪ በተለይ በገነት እግዚአብሔር ባስቀመጠው በገነት ያደረገው ነገር በሙሉ ከኛ ከባህሪ ቀጥታ የሰው ልጅ ከሚባለው ነገር ጋር ተመሳሳይነት አንድነት ያለው ነው ማለት ነው። በሱ የሆነው በዛ በገነት እግዚአብሔር ባስቀመጠው በኤዶም ገነት የሆነው ነገር በሙሉ በእኛ ይሆናል ማለት ነው። በእኛ ይሆናል ማለት ነው። ይሄ ትልቅ መረዳት ነው ለክርስትና ከአይሁዳውያን ጋርና ከእስልምና ጋር ወይም ደግሞ እኛ ምንም አይነት ኃጢአት የሚዋረስ ኃጢአት የለንም ከሚሉ አማኞች ጋር የምንለያይበት ትልቅ መሰረት ይሄ ነው ማለት ነው። ከአዳም ጋር የምንዋረሰው ነገር ይሄ ነው። በቀጥታ እንደ ሰው ልጅነት እንደ ሰው ባህሪ የምንዋረሰው ይሄ እንደሆነ ልንረዳ ያስፈልጋል ማለት ነው። እንግዲህ ይሄ የጎደለው ቀን መች ሞላ፣ የጎደለው ቀን እንዴት ሞላ የሚለው ደግሞ እንዲሁ በክርስትና ውስጥ ይተረካል ማለት ነው። እሱን ደግሞ ለማየት እንሞክራለን። እግዚአብሔር ያቆየን ይቆየን።